ማናት? አላወቋትም እንዴ? የቅድስ እጮኛ እኮ ናት። እንዴት ብዬ ነው ማቃት? እሱ በየቀኑ አዳዲስ እጮኛ ይዞ ይመጣልና የእሱን እጮኞች እኔ ማወቅ አለብኝ። ምን ትጨማለቃላችሁ እናንተ ጨምላቆች? አያቴ ምንድን ነው የምትይው? እዛ የኔ ብቻ የግሌ እሷ ናት፣ እጮኛዬ ናት ነው። አይደለም እኔ እንደዚህ አላውቅም። እንዴት ነው ማማ? ታዲያ ብዙ ሴት ነው የሚያመጣው? የቅዱስ እጮኞች ማብቂያ ያላቸው ብለሽ ነው እንዴ? ጠዋት አንድ ከሰዓት ማታ አንድ ነው የሚያመጣው። እኔ ምለው ነይ አንቺም የሱ እጮኛ ነሽ? አቤት እድልሽ፣ አቤት እድልሽ፣ አቤት እድልሽ። እናትሽ ረግማሻለች። ተረግመሽ ነው። በጣም አይደርስሽ አንቺ እጣውጥቶ አይደርስሽ። ዝም በል የምን እናት ነው? እኔ ውሸት አላውቅም። አቀቁን ነው የምናገርሽ። እነግራለሁ። አያቴ እድሜዋ ስለገፋ እኮ አልገፋም፣ ምንም አልገፋም። እውነት ነው የምናገረው። እንዴ ምንድን ነው? ምን ሴት ነው እዚህ ቤት ይጀምራል? አንተ በቁጥር ታውቃቸዋለህ። ዝም በል። ዛሬ ቡድን ይወጣው። ዝም በለው ለዛ። እኔ ተሰብስበን እንኖራለን እላለሁ፣ እሱን ይመልከቱት። ተሰብስበን እኔ የዋናት እኔ ቢጤ እንኳን አንቺን ሊሰበስብ መጀመሪያ የወለዳቸውን ልጆች በቁጡ በሰበሰበ። በየቦታው እኮ ነው የሰራቸው፣ በየቦታው። ጭራሽ ልጅም አለ። ውሸታም ነው። እንደዛ አይደለም። የምን ልጅ ነው ያለኝ? አሉ ልጆች ማለት በየቦታው። ስሞትልሽ። እውነት ነው አያቴ። የምን ሚስት የምን ልጅ ነው ያለኝ? እዚህ ቤት ሴት አምጥቼ አውቃለሁ? የለህም እንዴ? መሰለኝ በቃ መሰለኝ። እቺ ልጅ ያንተ እጮኛ ናት እንዴ? ናት፣ የሱ እጮኛ ናት። ታዲያ ማን? እኔ እኮ የኮሎኔል መስሎኝ እኮ ነው። አንተ ኮሎኔል ሞቷል። ስንቴ ነው የምነግርህ? ታሳብደኝ ነው። ናውጣ አንተ። ጤና ይስጥት። የታባክ ባዶ ቤት ጥለህ ልታገባ